ይሄን ትምህርት በመከታተልና ወደ ተግባር በመውሰድ ቤተሰቦቼ ሰላማዊ እንቅልፍ መተኛት ይቻላል። እንደዚሁም ደግሞ የምናየውም ነገር እውነት ከእግዚአብሔር የመጣ እውነተኛ እንትን ነው ወይ ሜሴጅ ነው ወይ ወይም ደግሞ የሰይጣን ዓለም ቅዠት ነው ወይ የሰይጣን ዓለም ምስል ነው ወይ የሚለውንም በዛው እናረጋግጥበታለን። ከዚሁ ባሻገርም ቅዠታችንን የምንቆጣጠረው ከሆነ ወይም ላለመቃዠት ምን እናድርግ የሚለውን ከተማርን በኋላ ቅዠት የሚቆም ከሆነ ከዛ በኋላ የሚመጣው መልእክት የእግዚአብሔር መልእክት ነው ማለት ነው። ጸሎት አድርገን ስለምንተኛ፣ ሰግደን ስለምንተኛ የህይወት አንዳንድ ጥያቄዎቻችን የህይወት እንቆቅልሾቻችን በህልም በኩል እግዚአብሔር አምላክ ይፈታልናል፣ ያሳየናል፣ ይነግረናል ማለት ነው። ስለዚህ ክፉ መንፈስ የሚኖር ከሆነ ግን ያንን ያየነው ህልም በመጋረድ ቅዠት እያደረገ ያመሰቃቅልብናል። በዛም እኛ ግራ ይገባናል፣ ግራ እንጋባለን ማለት ነው። ስለዚህ ቅዠት ምንድን ነው የሚለውን ስናይ ቅዠት ማለት በህልም ውስጥ ተኝተን ሳለ እረፍት ማጣት፣ የማይጨበት ጩኸት፣ ተመልከቱ፣ የመናፍስት በአስፈሪ ገጽታ መከሰት፣ ያለ እረፍት ሌሊቱን ማሳለፍ፣ ተኝተንም እረፍት ማጣት፣ የማይጨበት ጩኸት እንዲሁም የመናፍስት በአስፈሪ ገጽታ በህልማችን መከሰት የሚመጣ ነው ማለት ነው። የሚመጣ ነው። አንዳንድ የውጭ የምርምር ክፍሎች ምን ይሉታል? የቅዠት ትምህርት ክፍል አለ ራሱን የቻለ ውጭ ሀገር። በዚህም የህክምና ማዕከል ውስጥ ቅዠት ከጤናችን ጋር የተያያዘ ወይም ግንኙነት ይኖረው ይሆን የሚለውን ለማየትና ለመለየት ጥናት አድርጎ ነበር ከዚህ በፊት እና በጥናቱም አንዳንዶች በመጥፎ ቅዠት የአእምሮ ጤና መቃወስ፣ ብርታት ማጣት፣ ለከፍተኛ ድብርትና ለልብ ህመም ሊዳረግ እንደሚችል ደርሰንበታል ይላሉ። በስጋዊ ጥናት ነው ይሄ። እንደዚሁም ቅዠት በየዕለቱ የሚከሰት ከሆነ ለጭንቀትና ለእንቅልፍ ማጣት ይዳርጋልን ብለዋል። እንደዚሁም በሌሎች ጥናቶች ደግሞ ቅዠት ሲብስና ከተለመደው ከፍ ሲል ራስን የማጥፋት ሀሳብ እንደዚህ አይነት ነገር ውስጥ ሊከትና ራስን ሊያስጠፋ እንደሚችሉ ሁሉ ይጠቁማሉ። በምዕራባውያን ዘንድ ይሄ ቅዠት የሚባለው ነገር እየባሰና አሳሳቢ ደረጃ ላይ እየደረሰ ራስን የማጥፋት ችግር አብዛኞቹም በተለይ እኛ ሀገርም ቢሆን ነጮቹ ጋር ብቻ ሳይሆን እኛም እዚህም ቢሆን ከጸሎትና ከስግደት የተለየ እንቅልፍ ሲኖረን ልናስተናግደው የምንችለው ነገር ከህልም የዘለለ ቅዠት ነው የሚሆነው እና እነዚህ እንግዲህ አጥኚዎች የስነ ልቦና ልሂቃን በመጥቀስ ቅዠት የቀን ውሏችን ነጸብራቆች ናቸው ሲሉ እንሰማቸዋለን። የቀን ውሏችን ነጸብራቆች ናቸው። ቀን ያሳለፍነው ነገር ማታ ነጸብራቁ ነው ይመጣብናል ማለት ነው። ብዙዎቻችን የምንቃዠው ቅዠት ደግሞ ምንድነው? ተመሳሳይ ነው። አንድ አይነት ቅዠት ነው የምንቃዠው። ይሄ ምንድነው? ውሻ ሲያባርረን፣ ጅብ፣ በሬ፣ የምናውቀውና የማናውቀው ሰው ሲያባርረን፣ እኛም ደግሞ ለማምለጥ ስንጥር፣ መሳሪያ የያዘ ሰው ሲያሳድደን፣ በአየር ላይ ስንበር፣ ከተራራ ላይ ስንወድቅ ደግሞ ወይም ደግሞ ተራራ የሆነ ነገር ልንወጣ ስንል፣ ውሃ ሲወስደን፣ የሆነ ጅብ ሊበላን ሲል፣ የሆነ የሚያስፈራ ፍጡር ከኋላችን ሲያሯሩጠን፣ ቅዠቶች በየትኛው ሰው ሊከሰቱ የሚችሉ ናቸው። ቅዠትን አስፈሪና ከባድ የሚያደርገው ደግሞ የምናያቸው ነገሮችና ድምጾች ናቸው። የምናየው ነገርና ድምጽም አለው ማለት ነው ቅዠት ውስጥ። በጣም የሚገርመው ለምሳሌ አንድ ሰው በህልሙ ውሻ፣ ጅብ ሲያባረው በዚህ ቢቃዥ ውሻና ጅብ አምሳለ ሰይጣን ነውና እንዲጸልይ ነው የምንመክረው። ሳይንሱ ግን ምን ይላል? በህልሙ ውሻ ሲያባረው ላየና ለቃዠ ሰውና እንቅልፍ ላጣ ሰው በውኑ ውሻ እንዲለማመድ ማድረግ ነው ይላል ሳይንሱ ማለት ነው። ሌሊት ውሻ በህልማችሁ ሲያሯሩጣችሁ ካደረ በቅዠት ቀን እናንተ ውሻ ስለማትወዱ ስለሆነ ቀን ላይ ከውሻ ጋር መለማመድ አለባችሁ ይላል። ጥሩ ውሻን ልንለማመድ እንችላለን። ጅብ ለሚያሳድደው ሰው ግን እንዴት ሊሆን? አንበሳ ለሚያሳድደው ሰውስ ምን መፍትሄ ሊሰጥ ነው ሳይንሱ? ሰይጣን ለሚያሯሩጠው ሰውስ ምን መፍትሄ ሊሰጠው ይሆን? ውሻንስ እሺ ተለማመዱት አሉ። እንግዲህ ቤተሰቦች እንደዚህ አይነት ነገሮች አይችልም። ስለዚህ ቅዠት ራሱን ይቻላል አንድ ትልቅ ችግር ነው ማለት ነው። ትልቅ ችግር ነው። በነገራችሁ ላይ ቅዠት የራሱ የሆነ ጉዳት አለው። አንድ ሰው በተደጋጋሚ ለከፍተኛ ቅዠት ከተጋለጠ ነገሮችን የመረዳት አቅሙ ይቀንሳል። አስፈሪ ሀሳቦችና ምስሎች ወደ አእምሮ ይመጣል። የማያውቃቸውን ድምጾች ይሰማል። ስሜቱ ይረበሻል፣ እረፍት ያጣል፣ ግራ ይጋባል፣ ትኩረት ያጣል አይደል? ሰውነቱ ይጫጫማል ሰውነቱን።
በዙሪያው እንኳን ያሉት ነገሮችን ማስተዋል ይሳነዋል ወዘተ። ስለዚህ ይሄ ሁሉ በቅዠት ስም የቀረበው የዛይ መናጢ ስራ መሆኑን ልናስተውል ይገባል። አጋንንት ወደ ህይወታችን ሲሰርግ ቀን እያባከነ ሌሊት ደግሞ በቅዠት እያባዘነ ለእነዚህ ነገሮች ይዳርገናል ማለት ነው። አጋንንት ወደ ህይወታችን ሲገባ ሲያደፍጥ የቀን ህይወታችንን ሲበጠብጠን ሰው እያስነሳ እቃ እያበላሸ ከሰዎች ጋር እያጋጨ በሀሳብ እያናወዘ አፍዟ ደንግዙ እንዴት ይጫወትብን ባክነዋል። ሌሊት ደግሞ እንዳናርፍ በቅዠት ሲያባዝነን ያድራል ማለት ነው። ይሄው ቀንም ሌትም በህይወታችን ሲጫወትብን ይኖራል ማለት ነው። ለምን እንቃዣለን? እስኪ ለምንድን ነው የምንቃዥ የሚለው እንይ። የመጀመሪያው ለምን እንቃዣለን ለሚለው መልስ ስለማንጸልይ። የማንጸልይ ከሆነ እንቃዣለን። ስለማንጸልይ እንግዲህ ቤተሰቦች ጸሎት ከእግዚአብሔር ጋር የምንገናኝበት ቢሆንም ከብዙ ነገሮች መጠበቂያችንም መሆኑን መርሳት የለብንም። ጸሎት ቅዠትን ማራቂያ መንፈሳዊ እግዚአብሔር ኃይል ነው። ቀን በስጋ ስንባክን ውለን ማታ ጸሎት ሳንጸልይ ወደ አልጋችን ብንሳፈር ብንሄድ ሌሊቱን እግዚአብሔርን በጸሎት ስላላሰብ ነው ወይም ሌሊታችንን በመንፈስ ቅዱስ ኃይል ስላላስባረክ ነው ጠባቂ መልአክ ሊመጣልን አይችልም። ስለዚህ እንቃዣለን ማለት አስፈሪና ክፉ ህልሞችን እያየን እናዳለን። የምንጸልየው ሰዎች ደግሞ ዛሬ ደክሞኛል ብለን በእግዚአብሔር ፊት ላለመጸለይ ድካማችንን ስናቀር ሌሊቱ ሙሉ የቅዠት ይሆንብናል ማለት ነው። ከቀኑ የስራ ድካም የሌሊቱን የቅዠት ዓለም ድካም ይበልጥብናል። እንደሚያሳዝነው ከጸሎታችንም ከእንቅልፋችንም ሳንሆን እንደደከመን ሌሊት በቅዠት አእምሯችን እንደባከነ መተኛታችን ነው። ተመልከቱ። እንግዲህ ሳይንስ ለተለያየ በሽታ ለአእምሮ ችግርና መድኃኒትና ማስታገሻ ቢያገኝም በረቀቀው አእምሮ ውስጥ ለሚከሰተው ቅዠት ግን መፍትሄ ሊሰጥ አይችልም፣ ሊያገኝለትም አይችልም። ስለዚህ መፍትሄው ጸሎት ብቻ ነው ማለት ነው። ጸሎት ብቻ። ስለዚህ የመጀመሪያው የምንቃዠው ለምንድን ነው? ስለማንጸልይ። ሁለተኛው በሰይጣን ባጋንንት ነው ማለት ነው። በሲኦል በነፍሳት ላይ የሚያጓራ የኛ ባላጋራ በቅዠት የሚያስፈራራ ሰይጣን በግልጽና በስውር ቢዋጋንም እኛን ከሚፈትንበት መንገዱ አንዱ ክፉ ህልም ገብቷችኋል? በህልማችን ክፉ ህልም በማሳየትና በማስደንገጥ ማቃዠት ነው። በተለይ እና ነጠላ ዛር ተልከው የመጡ መተቶች ያሉ መናፍስት የሌሊት ስራቸው በተኛንበት በተለያየ ነገር እየተመሰሉ እኛን ማቃዠት ነው። እንግዲህ ቤተሰቦች በተለይ ኃጢአት እየሰራን ከእግዚአብሔር እየራቅን ስንሄድ ሰይጣን ወደ ቤታችን ይገባል። ሰይጣን ወደ ቤታችን ሰርጎ መግባቱ አንዱ ምልክት ማብቂያ የሌለው ቅዠት ነው ማለት ነው። አጋንንት ሲያቃዥን በብዙ መልኩ እየተመሰለ ቢሆንም ብዙዎቻችን ግን ሌሊት በተኛንበት የሚተናነቀን የሚያንቀን ሰው እናያለን። በዚህም ደንግጠን እንነሳለን። ይህም አጋንንቱ በጋር ሲፈታተን ነው። ሌሎች ደግሞ ውስጣቸው ያለው መንፈስ ሲተኙ እንቅልፍ ለመንሳት ከውስጥ ሆኖ አስፈሪ ነገሮችን እያሳያቸው ያቃዣቸዋል። ሰይጣን የብርሃን መልአክ መስሎ እስከ ማሳትም ከቻለ ሰይጣን ሆኖ ማቃዠትም ምን ያቅተዋል? ጠባዩም የሚውጠውን ፈልጎ እንደሚያገሳ አንበሳ እንደሚዞረን ተነግሮን አይደለ? ይህ የክፋትና የቅዠት አባት በጸሎት ከኛ ካራቅ ነው ቅዠት ይቅርና በእሱ ፈንታ እግዚአብሔር ብርሃናዊ ጠባቂ መልአክ አዞልን እየጠበቅን ያለ ስጋት በሰላም እንተኛለን ማለት ነው። ስለዚህ ቅዠት በሰይጣን ይመጣል ማለት ነው። በጣም እጅግ በጣም የሚገርም ታምሩን ደግሞ ልንገራችሁ እዚህ ጋር በተለይ በደብተራ ሳይሆን በጠንቋይ የሚላኩ መናፍስት በቅዠት መልኩ ምትሃት ያሳዩናል ማለት ነው። በቅዠት መልኩ ምትሃት ያሳዩናል። ምትሃት ይሄ ምትሃት ምንድነው? የሆነ ነገር ሳይፈጠር እንደተፈጠረ አድርገው በአይናችሁ ያሳዩአችኋል ማለት ነው። በአይናችሁ ያሳዩአችኋል። ከዛ በኋላ እናንተ ያ ነገር ተፈጥሯል ብላችሁ ራሳችሁን አሳምናችሁ ነው የምትቀመጡት። እንደተፈጠረ አድርገው በአይናችሁ ያሳዩአችኋል። በተለይ ከጠንቋይ የሚላኩ መናፍስት እንዲህ አድርገው ተብሎ የሚላክ ከጠንቋይ የተላከ መንፈስ ከሆነ ጠንቋይ ማለት ራሱ መንፈሱ ሰውየውን ተዋርሶት ስለሆነ እንደፈለገ ነው የሚያዘው። ሂድና እንዲህ አድርገው ሲባል የፈለገውን ነገር መጥቶ ያጋንንት ማድረግ ይችላል እኛን ማለት ነው። ስለዚህ የጸሎት የስግደት ኃይል ከሌለ ከጠንቋይ የሚላክብን መንፈስ እኛ ጋር መጥቶ
በቅዠት መልክ ራሳችንን ሰውሮ ወይም ከፍሎ ሊሆን ይችላል ምትሃት ያሳየናል ማለት ነው። ምትሃት ይሄ ምትሃት ልክ ነገሮች የተፈጠሩ አስመስሎ ራሳችን ያሳምነናል። የተፈጠሩ አስመስሎ ራሳችን ያሳምነናል። ለምሳሌ በመንገድ እየሄዳችሁ አስደንግጠው ቀልቡን ገፈፈው ተብሎ የተላከ ከሆነ በመንገድ እየሄዳችሁ በአጠገባችሁ የሚያልፈው ሰው ድንገት ከየት መጣ ያልተባለ መኪና ሲገጨው ልታዩ ትችላላችሁ። ሲገጨው እና ፊታችሁ ጋር ደሙ በአይናችሁ እያያችሁት ደሙ በአጠገባችሁ ስጋው ተቆራርጦ አጥንት ተከስክሶ ታያላችሁ፣ በአይናችሁ ታያላችሁ። ግን እጅግ በጣም በሚገርም ሁኔታ ሰውየው መኪናም አልገጨውም፣ መኪና ማለትም ሰውየውም ላይ ነው። በአይናችሁ አይታችሁታል፣ በስነ ስርዓት አይታችሁታል፣ ደሙን አይታችሁታል፣ ነክታችሁታል ሁሉ። ይሄን ሲያደርግ መጀመሪያ ወይ ይከፍላችኋል ወይ ይሰውራችኋል። ሰውሮ አይናችሁ ግን እንዲያይ ያደርገዋል። ምክንያቱም በአይናችሁ ነው አይታችሁ የምትደነግጡ የምትቃዡ፣ ወይም ደግሞ ቀልቡን ገፈፉ የተባለ ከሆነ ቀልባችሁ የሚገፈፍ በአይናችሁ ስታዩት። ይሄ ብቻ አይደለም፣ ሌላም ብዙ ምትሃቶችን ያሳያችኋል። እኔ ጋር የተፈጠረውን ነገር ልንገራችሁ እንደ ምሳሌ ማለት ነው። ከቅዠት ጋር ተያይዞ ልጅ እያለን ኳስ ለመጫወት ወደ ሜዳ እየሄድን ነበር እና ያሳየኝ ነገር ምንድነው ልጅቷን ጫካውን አልፈን ነው ወደ ሜዳ የምንሄደው። ልጅቷን ለሶስት ሲደፍሯት አየሁኝ። ተው እንዳልል አፌ አይንቀሳቀስም፣ ወደ እሷ እንዳልሄድ እጅ አይንቀሳቀስም። አይኔ ግን እያየሁ በአይኔ ለሶስት ደፈሯት። ያቺ ልጅ ራሷን ሂዳ አጠፋች ተባለ ሰማሁ። በጣም የሚገርማችሁ ግን በኋላ በሱባኤ ስጠይቅ ልጅቷም አልሞተችም፣ የተደፈረም ሰው የለም። ሰዎቹን ሂጄ ሳናገራቸው ሲደፍሯት ያየሁትን ተጣሉኝ። ስማችን የምታጠፋ እንደዚህ ብለህ ምን ለማለት ፈልገህ ነው ብሎ ማለት ነው። ተመልከቱ። ይሄ ብቻ አይደለም፣ በህይወታችሁ እጅግ በጣም ብዙ ነገሮችን ልታዩ ትችላላችሁ። የቀን ቅዠት ይባላል። ይሄ የቀኑ ቅዠት ነው። የሌሊቱ ሾው ሲያሯሯጠን ጅቡ ሲያሯሯጠን የሚያደርጉ፣ የቀኑ ደግሞ አይናችሁ ጋር ምትሃት በመስራት ራሳችሁን ከፍሉ። እንዳትጮሁ አፋችሁን በመያዝ እንዳትናገሩ የሆነ ነገር በማድረግ እጃችሁን በመያዝ ከዛ ነገሮችን የተፈጠረ አስመስሉ፣ ልክ የሆነ አስመስሉ ያሳያችኋል ማለት ነው። ግን ያ ነገር አልተፈጠረም፣ አልሆነም። አይናችሁ ጋር ግን ምትሃት አድርጎ ያሳያችኋል። ሲያሳያችሁ ታዲያ አምናችሁ ታምኑታላችሁ ሙሉ ለሙሉ ማለት ነው። በአይናችሁ አይታችሁታል። እናንተ ጋርም ከሆነ የተፈጠረው ለምሳሌ ሰው መጥቶ የቀን ቅዠት ከሆነ አጋንንቱ እኮ ነው ስጋ ለብሶ መጥቶ እኮ ነው እናንተ ወይ ሊደፍራችሁ ይችላል ወይ ሊገናኛችሁ ይችላል። ሲገናኛችሁ ስሜቱ ይሰማችኋል፣ ሲታገላችሁ ይታያችኋል፣ ላያችሁ ላይ ወጥቶ እንደፈለገ ሲያደርጋችሁ ይታያችኋል። በደንብ ታዩታላችሁ፣ ፊል ታደርጉታላችሁ። ልትደሙ ትችላላችሁ፣ ማህፀን ሊደማ ይችላል፣ ወንዶች የሆነ ነገር ዘር ሊፈስ ይችላል እና ከዛ በኋላ ረከስኩ እኔ እኮ እንዲህ አድርጌያለሁ ድንግል ሄደ ከሴት ጋር እንደዚህ ሆንኩ ብላችሁ ከወንድ ጋር እንደዚህ ሆንኩ ብላችሁ ራሳችሁን በጭንቀት ባልተፈጠረ ቅዠት ስንቶች ራሳቸውን አጠፉ መሰላችሁ? ስንቶች ደግሞ ረከስኩ ብለው ከእግዚአብሔር ቤት በዛው ርቀው ጠፉ መሰላችሁ? ይሄ በተለይ ደግሞ ከጠንቋይ የመጣ የዝሙት አጋንንት ሲሆን ዝሙት አሰራው ሲባል ዝሙት ማሰራቱ ሲያቅተው እንደዚህ ያስመስሉ ከወንድ ከሴት ጋር ያገናኛችሁና ወንዱ እናንተን ተሰቅሎ እንደፈለገ ያደርጋችሁ ያስመስልና ያሳያችኋል። ግን ያ ነገር አልተፈጠረም። አጋንንቱ ራሱ የወንዱን ምሳያ የወንዱን አጠገባቸው ያለውን ወንድ ምስል ስጋውን ለብሶ መጥቶ ራሱ ይገናኛችኋል። አጋንንቱ ይገናኛችኋል፣ ሰውየው ግን አይገናኛችሁም። በጣም የሚገርመው ለሰውየው ራሱ የሴቷን ምስል ተመስሎ ሴት የዝሙት አጋንንት የሴቷን ምስል ተመስላ ወንዱ ትገናኛለች ማለት ነው። ስለዚህ ወራሳቸው ሲመለሱ ሁለቱም ሴቷ ወንዱ ተገናኝቶ ወንዱ ደግሞ ሴቷ ተገናኝታለች ብለው በቃ የምር ነገሩ የተፈጸመ ያስመስላል ማለት ነው። ይሄ አምራችን ላይ እንደፈለገ ሲያደርገን አይናችን የሚያየው አጠገባችን ጋር ያለው ሰው ወይም ደግሞ አብሮን ሊገናኝን የመጣውን ሰው ስለሆነ በሱ ስጋ ስለሆነ የሚገናኝ በአይናችን ስናየው ሰውየውን የምናየውና ሙሉ ለሙሉ እናምናለን። በቃ የተፈጠረው ነገር ይሄ ነው ማለት ነው። ረክሻለሁ፣ በስብሻለሁ፣ እኔ እንደዚህ ነኝ ምናምን ብለን ራሳችን የረከሰ ሰው አስመስለን ከጸሎት ኃይል እንርቃለን፣ ከእግዚአብሔር ኃይል እንርቃለን፣ ከስግደቱ ኃይል እንርቃለን። ራሳችን ጠልተን እንኖራለን። በዚህ ህይወት ውስጥ ያለፉ እህቶቼ ብዙ ናቸው። ራሳቸውን ያጠፉም ብዙ ናቸው። ራሳቸውን ያጠፉ በዚህ ድንግልናዬን አጠፉ ብላ ራሷን ልታጠፋ ስትል ተይ ቆይ እስኪ እንደዚህ አይነት ነገር ሊኖር ይችላል ብለን እንደገና አስተምረናት ተመልከቱ።
መጥቶ ተገናኝቷት እኮ ነው። ወንድ ልጅ መጥቶ ተገናኝቷት የዝሙት አጋንንት ተልኮባት ማለት ነው ከጠንቋይ ወንዱ መጥቶ ተገናኝቷት ድንግልናዋን ስታይ ድንግልናዋ ደሟ ሁሉ ፈሷል። ማህፀኗ አሟታል በጣም። እሷ ደግሞ የቄስ ልጅ ነች እና ዳይቆን ልታገባ ነው የነበረ። ዳይቆን ድንግል ነው የሚያገባ እንደምታውቁ። ስለዚህ ረከስኩ ብላ ራሷ ልታጠፋ ስትል ወይም ሰው የተጠየቀው የሚገርማችሁ ድንግልናዋም አልተነካም፣ ያ ወንድም አልተገናኛትም። ደም ከየት መጣ ሳይባል ማህፀኗ ጋር ተገኘ። ከዛ ደግሞ ማህፀኑ ደግሞ እንዲያማት አደረገ። አጋንንቱ እኮ እንደሚያደርገው እንዲያማት ማህፀኑ እንዲያማት ልክ ድንግልና ሲል እንደሚያማው አድርጎ እንዲያማት አደረጋት። ከዛ እንድታምን ደግሞ ባይኗ ራሱ አጋንንቱ አብሯት የመጣውን ወንድ አልጋ ክፍል አብሯት የገባውን ወንድ ምስል ስጋውን ለብሶ መጥቶ ተገናኝቷታል። አጋንንቱ ተገናኝቷታል። ኦፍ ኮርስ ልጁ ግን አልተገናኛትም። እንደዛ አድርጎ ራሴን ረከስኩ ብላ ራሷን ልታጠፋ ስትል አድነናት። በሱባኤ ጠይቃ ድንግል ሆና ተገኘች። በኋላ በቁርባን ማገባ ተክሊል አላገባም ብላ ለምን ስትባል እኔ አልፈልግም ብላ በቁርባን ተጋባች። ግን ድንግልኗ ተገኘ። እግዚአብሔር ያሳያችሁ። ይሄ ወደዚህ ርዕስ ከገባን በጣም ብዙ ነገር ነው የሚፈጠረው። ስለዚህ በሰይጣንም እንደዚህ አይነት ቅዠት ሊፈጠር ይችላል ማለት ነው። ተአምራዊ የሆነ ከአእምሯችሁ በላይ ልታስቡት የማትችሉት በአይናችሁ ይፈጠራል ማለት ነው እላችኋለሁ። ሌላ ሶስተኛ ልንቃዥ የምንችልበት ምክንያት መንፈስ ቅዱስ ጸጋው ሲርቀን፣ የመንፈስ ቅዱስ ኃይል ከኛ ሲራቆት፣ በጾም በጸሎት በብዙ አገልግሎት ልፋትና ድካም መንፈስ ቅዱስ ጸጋ ሆኖ ካደረብን በኋላ ሁሉን ድግፍ አድርገን በመተው በኃጢአት ዓለም ገብተን እግዚአብሔርን ማሳዘን ስንጀምር ጸጋ እግዚአብሔር ከኛ ይርቃል። ያኔ በመልካም መንፈሳዊታችን ጊዜ የነበረን ሰላም፣ የምናየው ህልም፣ ራእይ ከኛ ይርቅና በምትኩ ምን ይሆናል? ቅዠት ይሆናል ማለት ነው። ቅዠት ይጠናወተናል ማለት ነው። ጸጋ መንፈስ ቅዱስ የራቀው ሰውና በር የሌለው ቤት አንድ ነው። ቤቱ ጥሩ በር ካለው ምንም እንደማይገባበት ሁሉ ጸጋ እግዚአብሔር ያለው ሰው ሰይጣን ቢፈትነውም ተንኮሉ በውስጡ አይገባም። አይፈትነውም አይደለም፣ ቢፈትነውም ግን ተንኮሉ በውስጡ አይገባም። በር የሌለው ቤት ግን የቀን ወራሪ የዕለት ሰርሳሪ እየገባ እንደ ልቡ እንደሚፈነጭበት ሁሉ የእግዚአብሔር ጸጋ የራቀው ከጸጋ የተራቆተ ሰው ሁሉ ሰይጣን በፈተና በማሰቃየት ሌሊት በተኛበት በማቃዠት ቀን እንደዚሁ በምትሃት በማቃዠት ይጫወትበታል ማለት ነው። ኃጢአት መስራት ጸጋን መግፈፍ ብቻ ሳይሆን የሰይጣን የተንኮል መናኸሪያ መሞከሪያው ጭምር ያደርገናል። በንስሐ ከተመለስን እግዚአብሔር ከሌሊት ቅዠት ወደ ቀደመው የሰላምና የጸጋ ህይወት ይመልሰናል ማለት ነው። ከሌሊቱም ከቀኑ ቅዠት። ሌላው አራተኛ ነገር ሰማያዊ ነገር ማሰብ ስንተው ነው መቃዠት የምንጀምር። ሰማያዊ ነገር ማሰብ ስንተው በመንፈሳዊ ህይወት ሰማያዊ ነገር ስንተው ስጋና ምድራዊ ቅዠት ማለት በመሰረቱ ቅዠት የነፍስ ሳይሆን ስጋ ባህሪ ነው። ስጋዊን ትተን መንፈሳዊ ነገር ማሰብና በመንፈሳዊ ነገሮች መደሰት መመሰጥ ስንጀምር ቅዠት ይርቀናል። ቆመን ስለ ስጋችን ተኝተንም ስለ ስጋችን የምንጨነቅ ከሆነ ቀን የተጨነቅንበት ሌሊት ደግሞ እየመጣ ያቃዠናል ማለት ነው። እንግዲህ አባቶቻችን ልዩነት ይሄ ነው። እነሱ ስለ ሰማያዊ ምስጢር በማሰብና በመጨነቅ በተመስጦ ብዙ ነገር ይላሉ። እኛ ደግሞ ስለ ስጋችን ብቻ በማሰብ ጥሩ ህልም እንኳን ሳናይ ሌሊቱን የቅዠት ዓለም ሆኖብን እንነሳለን ማለት ነው። ስለዚህ ሰማያዊ ነገር ማሰብ ስንተው እንቃዣለን። ሌላ አምስተኛ ስጋችን በነፍሳችን ላይ ስትሰለጥን ተመልከቱ። ስጋችን በነፍሳችን ላይ መሰልጠን የነበረበት ማን ነው? ነፍሳችን። ስጋችን ለነፍሳችን መገዛት ነው የነበረበት መገዛት። ግን ተገልብጦ ስጋችን በነፍሳችን ላይ ሲሰለጥን መቃዠት እንጀምራለን። ምን መሰላችሁ? አባታችን አዳም ምክረ ሰይጣንን ሰምቶ አፍርነቱን ረስቶ ለስጋው ተገዛ ጊዜ ያኔ ታላቅ ውድቀት ወድቋል። የእግዚአብሔር መለኮታዊ እስትንፋስ የሆነችው የነፍሱ ሐሳብ የእሱን ሐሳብ ቢሰማ ለውድቀት ባልተዳረገ ነበር። የአዳም ነፍስ እግዚአብሔርን መሆን እንደማትችል ታውቅ ነበር እኮ። ነገር ግን የስጋው ሐሳብ ከነፍሱ ሐሳብ ስለበለጠ ተገዶ ሞትን አስተናግዶ በሲኦል ተማግዶ ኖሯል። የአዳም ውድቀት ለራሱ ብቻ ሳይሆን ለኛ ለዘርዘሮች ሁሉ የውርስ ዕዳ ሆነበት። እንግዲህ አባታችን አዳም በስጋ ሐሳብ በወደቀ ጊዜ እንደኛ ተኝቶ ሳይሆን በቁመናው ነው የደነገጠው። ይህ ክፉ የቁም ቅዠት ነበር። ቅድም እንዳልኳችሁ በዚህ የሁለት ሞት ነው አዋጅ የታወጀበት። የብርሃን ልብሱን ተራቅቶ የመላእክት ባህሪውን ተነስቶ ጉስቁልና ባህሪውን ገንዘብ ባደረገ ጊዜ
ከህልም ቅዠት የባሰ የከፋ ነው የሚሆንበት። ተመልከቱ። ስራችንን ያፌ ስራ ሳንበሰራ እንጂ ያ ክፉ ስራ በተኛንበት ያቃዥናል። ከቅዠት ደግሞ የቁም ቅዠት የከፋ ነው። ሰው የገደለ በሰው ላይ ክፉ የዋለ ሰው ማመን ሰው የገደለ በሰው ላይ ክፉ የዋለ ሁሉ ማንም ሳያባርረው ራሱ ሲሸሽ ይኖራል። ያየው ሁሉ ፖሊስ እሱን የሚገለው ይመስለዋል። ከቅዠቱ ላይ የከፋው ደግሞ የቀኑ ቅዠት ልክ ቅድም እንደነገርኩት ከጠንቋይ የተላከብን እንዲህ አድርገው የተባለ እንዲህ አድርጋት የተባለ መተት ሲኖርብን የቁም ቅዠት ያቃዠናል። ከሌሊቱ ቅዠት የቁሙ ቅዠት የከፋ ነው። አዳም ተኝቶ አይደለም የቃዥ በቁሙ ነው የቃዥ። ግን የአዳም ከእግዚአብሔር የመጣ አምላክነትን የመሻት መደፋፈር ስለሆነ ቅጣት ተቀጥቶ ወደቀ። ይሄው እኛም ስለዚህ ከሌሊት ቅዠት የቁም ቅዠቱ የባሰ ነው። ስድስተኛ ይችን ነገር ማቆም መቻል አለብን። ከምንችለው በላይ ስንጨነቅ ይሄን ማድረግ ስለምንችል ማለት ነው። ከምንችለው በላይ ስንጨነቅ ይሰማል። ቤተሰቦች አላችሁ? ይሰማል? ይሰማል ማርቆስ ቀጥል። እሺ። ስለዚህ ከምንችለው በላይ ስንጨነቅ ዛሬን ሳናውቅ ስለ ነገ የምንጨነቅ ብዙዎቻችን ነው። ሰይጣን ደግሞ ትንሿን ድክመታችንን ተጠቅሞ ቀኑን በጭንቀት ከዋለን በኋላ ተመልከቱ፣ ሌሊቱን ደግሞ ለቅዠት ይዳረገናል። ሰውን ከቅዠት ምርጥ ስራው ነው። ልክ ቅድም እንደነገርኳችሁ ማለት በቀን እያቃዠ ያልተደረገውን ተደረገ በማለት የእሱ ዋናው ስራ፣ በነገራችሁ ላይ የእሱ ዋናው ስራ ይሄ አቃዥቶኛ መደንገጣችን አይደለም። በዛ ድንጋጤ የተነሳ ከእግዚአብሔር ቤት መራቃችን አንደኛ፣ ሁለተኛ ደግሞ ራሳችን ወደ ማጥፋት መገፋፋት ይገፋናል። በተለይ የቀን ቅዠት የሚፈጠርብን ሰዎች፣ በዝሙት አጋንንት የቀን ቅዠት ተጨምሮብን የምንፈተን ሰዎች ወደ ራስ ማጥፋት ነው የምንሄደው። ወደ ራስ ማጥፋት ያ ለሰይጣን ደግሞ ምርጥ ስራው ነው። በሰለጠነው ዓለም በጭንቀት ራሱን የሚያጠፋ ሰው ብዛት እጅግ በጣም አሳሳቢ ደረጃ ደርሷል። እዛ የሰለጠኑት እንግዲህ ነጮች ሁሉ ኖሯቸው ተርፏቸው ባላወቁት ምክንያት ራሳቸውን ያጠፋሉ። የዚህ ሴራ ባለቤትና አጥፊው ደግሞ ማን ነው? ሰይጣን። ሰይጣን የሚያዝናናው ሰው በማስጨነቅ ራሱን ያስደስታል። ጭንቀቱን ሲያይ የበለጠ ደስ ደግሞ ድል በድል ይሆናል ማለት ነው። ድል በድል ይሆናል። በምትሃቱ በማስጨነቁ በቅዠቱ የሰው ነፍስ ራሱን በራሱ እንዲያጠፋ ሲያደርገው ድል በድል ይሆናል ማለት ነው። አንዳንዶች ቀን በሆነው ባልሆነው ወይም ደግሞ ወደፊት በሚሆነው በመጨነቅ ሌሊት የረፍት መሆን ቀርቶ የቅዠት ይሆንብናል። በመጨነቅ የሚመጣብንን ቅዠት ከሰይጣን ሳይሆን ከራሳችን ሊሆን ይችላል። ለዚህ ነው ቅድም ራሳችን ማስተካከል እንችላለን ያልኳችሁ። ዛሬ በጭንቀት ያልደከመ ሸክሙ ያልከበዱ ማን ነው? እንደው ማን አለ? የማይጨነቅ ማን አለ? ነገር ግን ደግሞ ኑ ወደ ዓለም ጌታ በመሄድ ሸክማችንን ጭንቀታችንን አራግፈን የሰላም እረፍት እንድናገኝ እግዚአብሔር አምላክ ይርዳል። እግዚአብሔር ምን አለ መሰላችሁ? በቃሉ በማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ እናንተ ደካሞች አለ፣ በሥጋ ደካማ እንደሆነ ያውቃልና እግዚአብሔር አምላክ እናንተ ደካሞች አለ፣ ሸክማችሁ የከበደ ሁሉ ኑ ወደ እኔ ሸክማችሁ ልሸከም አለ። እኔ ሸክማችሁ ልሸከም። እነዚህ ከአቅማችን በላይ የምንጨነቅ ሰዎች ኑ እኔ ሸክማችሁ ልሸከም፣ ጭንቀታችሁ እኔ ልጨነቅላችሁ፣ ኑ ወደ ዓለም ጌታ እግዚአብሔር አምላክ ደርሰን ጭንቀታችን አራግፈን የሰላም ሕይወት እንድንኖር ይርዳል። ስለዚህ እነዚህ 6 ምክንያቶች ናቸው ማለት ነው የምንቃዥባቸው ነገሮች። ላለመቃዠት ምን እናድርግ? አሁን የመጨረሻው ላይ ደርሰናል። ላለመቃዠት ምን እናድርግ? ይችን በደንብ አዳምጡ። ምክንያቱም መፍትሄውን ነው እየነገርኳችሁ ያለው። መቼም እስካሁን የተፈጠረው ነገር እስካሁን ያልኳችሁ ነገር ያልተፈጠረበት ሰው አይኖርም። የቀን ቅዠቱን ብትሉ አላስተውል ብላችሁ ሊሆን ይችላል። የሌሊቱ ቅዠትማ መቼም የሁላችንም የቀን ተቀን ኑሯችን ነው። ስለዚህ ላለመቃዠት ምን እናድርግ?
እንግዲህ ሳይንስ ለተለያዩ በሽታዎችና ለአእምሮ ችግር ፈዋሽና ማስታገሻ መድኃኒት ቢያገኝም ይሄ በረቀቀው አእምሯችን ውስጥ ለሚከሰተው ሰውነቱን ለሚያርደው ለቅዠት እንኳን መድኃኒት ማስታገሻ ቀርቶ መፍትሄ የሚባል ሀሳብ እንኳን ማቅረብ አልቻለም። ይኸው ስንዱ እመቤት የሆነችው ቤተ ክርስቲያናችን ግን ለልጆች ፈዋሽ መድኃኒት የመጀመሪያው ምንድን ነው? ውዳሴ ማርያም። ውዳሴ ማርያም ለበረታ የዕለት ውዳሴ ማርያምን ጸልዮ መብራና አመስግኖ ጥላሽን ጣይብኝ ብሎ ተማጽኖ መተኛት። ውዳሴ ማርያምን ካልቻል ሰላም ለኪን የእመቤታችንን ጸሎት እመቤቴ ማርያም ሆይ ሰላም ላንቺን እያልን እንሰግድልሻለን፣ እንማልድሻለን፣ ከክፉ ወዴት አድኝን ዘንድ ተማጽነንብሻል። ስለ እናትሽ ስለ ቅድስት ሐና ብለሽ ስለ አባትሽ ስለ ቅዱስ ያቄም ብለሽ ድንግል ማህበራችን ዛሬ ባርኪልን። ይችን የበረት ከቻል 3 ጊዜ ከቻል አይደለም ግዴታ 3 ጊዜ የበረታ ደግሞ 7 ጊዜ መፍትሄውን እየነገርኳችሁ ውዳሴ ማርያምን ከቻል ውዳሴ ማርያማችን አድርሰን እመቤታችን አመስግነን ጥላሽን ጣይብን ብሎ መተኛት። ውዳሴ ማርያም ካልቻል በተለያየ ምክንያት ደግሞ ካልቻል ሰላም ለኪ አሁን ያልኳትን ጸሎት 3 ጊዜ የበረታ 7 ጊዜ ከጸለይም በኋላ በአቡነ ዘበሰማያት አሳርገን መተኛት። ቅዠት ደህና ሰንብት። ከዛ በኋላ ልብ በሉ እናታችን ማርያም ሰላም ላንቺን የምንላት የኛ ሰላም ለእሷ ይሆናል ማለት ሳይሆን ሰላም ያጣነውን እኛን እናታችን ማርያም ሰላም ላንቺ ይሁን ስንል የኛ ሰላም ለእሷ ይሁን እያልን አይደለም። ልብ በሉ ሰላም ያጣነውን እኛን ነው። እንደዛ በምንላት ጊዜ ሰላም የበዛላት የሰላም እናት የሰላም እመቤታችን ድንግል ማርያም ጥላዋን ጥላብን ሰላሜ ከእናንተ ጋር ይሁን ትለናለች። ያኔ የእሷን ፍጹም የፍቅር ሰላም ይዘን ያለ ቅዠት እንተኛለን። ያስጨንቀን የነበረው ጠላት ላይ ብለስ ድራሹ ይጠፋል። ወዳጆች ውዳሴ ማርያምን ጊዜ ላጣን ለጀማሪዎች አልኩኝ እንጂ የበረታን ጊዜ ያለ መጸለይ ያለብን ውዳሴ ማርያም ካደረስን በኋላ ሰይፈ ስላሴ ተመልከቱ። ሰይፈ መለኮትን አርጋኑን ብንጸልይ ከቅዠትና ከግርማ ሌሊት እንርቅባቸዋለን። ከሌሊቱ ቅዠት ብቻ አይደለም ከጠንቋይ ከሚመጣብን መተት የቀን ቅዠት እንኳን ቀን ያልተደረገውን ተደረገ እያስመሰለ የሚያሳየንን ነገር እንኳን ያርቅልናል ማለት። እነዚህ ጸሎቶች አጋንንትን ቅዠትን ማራቅ ብቻ ሳይሆን ጸጋን የሚያሰጡ ጸሎቶች ናቸው። ውዳሴ ማርያም፣ ሰይፈ ስላሴ፣ አርጋኑ፣ ዳዊት ብንጸልይ ሰይፈ መለኮትን ጨምረን ብንጸልይ ሰይፈ መለኮትን ከመቁጠሪያ ጋር ብንጸልይ ፍቱን ነው። እኔ በነገራችን ላይ ሰይፈ መለኮት በመቁጠሪያ የሚጸልይ ሰው ላይ ያለ አጋንንት ያሳዝነኛል። ማርያምን በጣም ያሳዝነኛል። ሰይፈ መለኮትን በመቁጠሪያ የምትጸልዩ ሰዎች ውስጣችሁ ያደፈጡ አጋንንት ያሳዝነኛል። በቃ በጣም የምር በጣም ያሳዝነኛል። ጸልዩት፣ ሰይፈ መለኮትን በመቁጠሪያ ጸልዩት እና እነዚህ እና አርጋኑን እና ሰይፈ ስላሴንም አብራችሁ ጸልዩ። ሁለተኛው ውዳሴ ማርያምን የመጀመሪያው ካደረግን ሁለተኛው ደግሞ አቡነ ዘበሰማያት አባታችን ነው። በነገራችን ላይ አባታችን ነው ቀላል የሚመስለው ሰው አለ። ዝም ብሎ በቃላችን ስለቻል ነው ብቻ ቀላል የሚመስለን ሰዎች አለ። ተመልከቱ፣ ክርስቶስ ራሱ እኮ ነው ምን ብለን ጸልይ ባሉት ጊዜ እንዲህ ብላችሁ ጸልዩ ብሎ እኮ ክርስቶስ ራሱ የሰጠን ጸሎት ነው አቡነ ዘበሰማያት። ተመልከቱ፣ ክርስቶስ ራሱ ከሰጠን ጸሎት በላይ ምን ጸሎት ሊኖር ይችላል? ታላቅ የሆነ ጸሎት። ደቀ መዛሙርቱን እኮ እንዲጸልዩ ያስተማራቸው ክርስቶስ ራሱ አይደል እንዴ? ይህን ታላቅ ጸሎት ጌታችን ለደቀ መዛሙርቱ እንዲጸልዩ ያስተማራቸው አጭር በውስጡ ብዙ ነገሮችን የያዘ ትልቅ ጸሎት እኮ ነው። ይህ ጸሎት ከ1 ደቂቃ በላይ የሚፈጅም አይደለም። አባታችን ሆይ ብለን ለመጸለይ ጊዜ ማጣት እንደው በእግዚአብሔር ፊት ትዝብት መፍጠር። በእርግጥ ዳዊት፣ ውዳሴ ማርያም፣ ሰይፈ ስላሴ እና ሌሎች ጸሎቶች ቢኖሩም ደካማነታችንን ተግተን እንደማንጸልይ ስላወቀ እግዚአብሔር አምላክ ይህችን ጸሎት ሰራልን። የድንግል ማርያም ጸሎት ሰጠን። ከዛ ደግሞ ቅድም ያልኳችሁንም ሰላም ለኪን ሰጠን። አጭር ዳዊት ራሱ አጫጭር ናቸው እኮ መዝሙር 23 መዝሙር 90 ምናምን እነዚህ አጫጭሮች ናቸው። እነሱን በቃል መያዝ፣ ድርሳናትን በቃል መያዝ አጫጭሮች ናቸው ድርሳናት። ስለዚህ አቡነ ዘበሰማያትን መጸለይ ሁለተኛው መፍትሄ። ከአቡነ ዘበሰማያት ቀጥሎ ደግሞ ይሄ ታላቅ ጸሎት ስለሆነ ከዛ በኋላ የቻልን የበረታን አሁን በቃላችን መያዝ ስላለብን ድርሳናት ነው። የቅዱስ ገብርኤል ድርሳን አጭር ነች፣ 1 ገጽ። የሌሎቹም እንደዚሁ አጫጭሮች ስለሆኑ እነሱን መያዝ መጸለይ። አቡነ ዘበሰማያት ብያቸዋለሁ። ሌላ ነገራችን ላይ አቡነ ዘበሰማያትን ጸሎት አንድም
ማስፈረጃና መወቃቀሻ ነው ይሄን ጸሎት ጊዜ የለኝም ማለት። ጌታችን እኮ ለምን አትጸልዩም ቢለን መቼም እኛ ምክንያታችን ብዙ ስለሆነ ስራ ስለሚበዛብኝ ነው፣ ልጅ ስለማሳድግ ነው፣ ጊዜ አጥቼ ነው፣ ለመጸለይ ሁሉ አስባለሁ አልሞላልኝ ስላለ ነው። ብቻ ብዙ ምክንያት ልንሰጥ እንችላለን። ጌታችንም እኔ አለ አባታችን የሚለውን ጸሎት ያስተማርኳችሁ የስጋ ደካማችሁን ስላወቅኩ ነው፣ ለአንድ ሰዓት አይደለም ለአንድ ደቂቃ ጸሎት በእውነት ጊዜ አጣችሁ ነው ብሎ ይወቅሰናል። እንደው መልሳችን ምን እንዳለ ነው እንደዚህ ብሎ ክርስቶስ መጥቶ ቢጠይቅን አባታችን ወይ እንኳን እያልን መተኛት የማንችል ሰዎች ብዙ ስላለ ነው እንደዚህ ብላል። አሁን እሺ አርጋኖን ረዥም ነው ተውት። ዳዊት ሙሉን ምዕራፍ ከጸለይ ረዥም ነው። ሰይፈ መለኮት ሰይፈ ስላሴ ይርዘሙ። እናንተ ደካሞች ስለሆናችሁ ይችን አውቄ አንድ ደቂቃ ማትሞላ ጸሎት ሰጥቻችሁ ይችን እንኳን ማትጸልዩ ለምንድን ነው ብሎ ፊታችን መጥቶ እንደው ቢጠይቀን ምን ልንል ነው? አባቶች ከ150 ዳዊት በንጹህ ልቦና አንድ አቡነ ዘበሰማያት እንዲሉ በንጹህ ልቦና በፍጹም ትሕትና ብንጸልይ ቅድመ እግዚአብሔር ይደርሳል አቡነ ዘበሰማያት። ስለዚህ ቅዠትን ያርቅልናል ማለት ነው። በተመስጦ ሆነን ስንጸልይ በነገራችን ላይ አባታችን ይሄን እንደ በቃል ስላልነው ብቻ ዝም ብለን አናነብንበው። እያንዳንዷ ሀረግ ምን እንደምትል እስኪ እናስተውላት። አባታችን ስንል በጣም ጥልቅ የሆነ ከክርስቶስ ጋር የሚያገናኝ ከስላሴ ጋር የሚያገናኙን እንትኖች ናቸው ውስጡ ያሉት። ግን በቃላችን ስላቻልነው ብቻ ዝም ብለን እፍ ብለን እንሄዳለን። አባታችን ስንል ምን እንዳልን ራሱ አናስተውሉም ብዙዎቻችን። ይሄ እኛ ጋር ያለው ነው። ምን አባታችን የሚለውም ጸሎት ስንጸልይ ምን በቃላችን ስለምናውቀው ብቻ እንለዋለን እንጂ ምን ለማለት ነው የፈለገው ውስጡ ያለው ነገር ምንድን ነው ብንባል አንመልስም። አስተውልን አንጸልይማ፣ ከልባችን ነው አንጸልይም። በቃል ስለያዝነው ብቻ ነው የምንለው። ስለዚህ በንጹህ ልቦና ሆነን አንድ አቡነ ዘበሰማያት የምንጸልየው ዝም ብለን እየቃዠን 150 ዳዊት ከምንጸልየው ይበልጣል እና አድርሱ ቅድመ እግዚአብሔር ይደርሳል። ስለዚህ ቅዠትን ያርቅልናል ማለት ነው። ሌላ መዝሙር ስንልኩ መዝሙር 90 በጠገ ይኖር ሁሉ በሚችል አምላክ ጥላ ውስጥ ያድር የሚለውን መዝሙር እስከመጨረሻው እንደ ሰላም ለኪ እንዲምሱ ያቡነ ጋር ብንጸልይ እግዚአብሔር ሌሊትን ይጠብቀናል፣ መላእክቱ ያዝልናል፣ ቅዠቱን ያርቅልናል። ይህ መዝሙር ከምንጸልያቸው ጸሎት ጋር በማስቀጠል እንግዲህ ቤተሰቦቼ እስካሁን ቅዠት ዙሪያ ይዟል ብዙ ነገር ለቅዠት ያልኩት አስደንጋጩ ብቻ ሳይሆን በሁሉ ማያውቀውን የሚመርስ ሆነ እንዲህ ከአራቱ አንድ በመጠቀም ማራቅ ይችላል። ከአራቱ አንዱ የተቸው ዳሴ በመጸለይ ከበረታን ከቻልን ደግሞ ሰይፈ ስላሴ ሰይፈ መለኮት አርጋኑን በመጨመር ተመልከቱ። አባታችን አቡነ ዘበሰማያትን በማለት መዝሙር 90 ማድረግ እንደዚሁም በመስገድ ማራቅ እንችላለን። ስለዚህ ከምናውቀውም ቅዠት ከማናውቀውም ፈተና የቁም ቅዠት እንዲሁም የሌሊት ቅዠት እንድንርቅ አሁን ከዘረዘርኩላችሁ መፍትሄዎች አንዱን በመጠቀም ማራቅ እንችላለን። የሚርቅልን በአንዴ እለቱን ሳይሆን በጊዜ ሂደት በመሆኑ ደግሞ ልናስተውል ይገባል። ዛሬ ጸልየን ዛሬ ውዳሴ ማርያም ስለጸልየን ዛሬ በቃ ጸጥ ብሎ ማደር አለበት ማለት አይደለም። በጊዜ ሂደት ነው። ምክንያቱም የኛ ብርታት ይጠይቃል። ሰይጣን በአንድ ጊዜ ብቻ ተስፋ ቆርጦ የሚሄድ አይደለም። መበረታታችሁን ሲያይ እንዲህ እየፈተንኳት እንኳን አታቆምም እንዴ ይላል። ተስፋ ይቆርጣል። ከዛ በኋላ ዛሬ ጸልየን ዛሬ ሲፈትነን ዛሬ ጸልየ ዛሬ እኮ ምናምን ስትሉ ይስቅባችኋል። በአንድ ቀን ፈተና ልታረቅ ይችላል። ከበረታችሁበት ቀጥ አድርጋችሁ ትጥበት ፈተናው በዛው ልክ ይጠነክራል። ነገር ግን እንዲህ እየፈተንኳት እንዲህ ያደረኳት እንኳን ተስፋ ማትቆርጥ ምን አይነቷ ናት ምን አይነቱ ነው ይልና ራሱ ተስፋ ይቆርጣል ማለት ነው። ስለዚህ በአንድ ቀን ብቻ የሚርቅ ስላልሆነ በጊዜ ሂደት ስለሆነ ልንበረታ ይገባል ማለት ነው። ስለዚህ ቤተሰቦቼ ስለ ቅዠት ጊዜ ወሰድኩ ይመስል የዛሬው ትምህርታችን ይህን ይመስላል ማለት ነው። እግዚአብሔር አምላክ በረዳን ባገዘን መጠን ከእንግዲህ በኋላ ትምህርቶች እንደዚህ አይነት ትምህርቶች ይቀጥላሉ፣ መንፈሳዊ ትምህርቶች ማለት ነው። ስላዳመጣችሁ እጅግ በጣም አድርጌ አመሰግናለሁ። እግዚአብሔር